ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላትን ልትገላት ነው። አሁን የተደረሰባት መስሏታል። ወይዘሮ ሜላት አሁን ከባድ ሁኔታ ላይ ናት። እርግብ ወርቁን ይዛ እንደሄደች ስታውቅ ወይዘሮ ባዩሽ በጣም ተናደደችባት። ወርቅ እንደያዘች ፖሊሶች በተናገሩበት ቅጽበት ነበር የት ነሽ ያለሽው እርግብ አለቅሽም፣ ወርቁን ሽጠሽ ልትጠቀሚ ነው እንዴ እያለች ስትጮህ ነበር። ሰላም ሰላም የቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ አበረታቱኝ ስወዳችሁ። የጓደኛ ቅናተኛ እናትና ወይዘሮ ባዩሽ ከዚህ በፊት እንደዚህ ነበር ያሳለፉት። ነገር ግን ለምን በለጠችኝ በማለት ነበር መሞት አለብሽ መዳን የለብሽም አለበለዛ እመኒኝ ከባድ ጦርነት ነው ብላለች። ከዛ በፊት ግን ይህን ከመናገሬ በፊት አስተያየት የምትሰጡ ካላችሁ አስተያየት ስጡ። እስኪ አንድ ነገር ልበላችሁ። አሁን ላይ ሀና በተደጋጋሚ ወይዘሮ ባዩሽ ጥሩ ሰው እንዳልሆነችና ከባድ እንደሆነች ለአባቷ ኖላዊም ተናግራለች። እና ታዲያ እንዴት ነው መጣሁኝ ብላ ለእናቷን አምና ለወይዘሮ ባዩሽ ተወቻት። አንዳንድ ጊዜ የዋህነት ከጥግ በላይ ሲሆን በጣም ያስጠላል። ሀና ያደረገችው ነገር በጣም ነው የሚያስጠላው። አሁን ላይ አፍና ልትገላቱላ ትችላለች። አሲርና የተለያየ ሰው እየመጣ ባይረብሻት ኖሮ መግደል ምንም ጥርጥር የለውም። ሰላምዬ እናቴ እባክሽን ተሽሎሽ ተመለሽልኝ፣ አንድ እድል ብቻ ነው የምፈልገው፣ ከዚያ ውጭ ምንም ነገር አልፈልግም እያለች ማልቀሷ ቀጥላለች። ነገር ግን ወይዘሮ ባዩሽ አሁን አሲርን ብቻ የምታስገድለው መስሎኝ ነበር። ሌላ ጦርነት መጥቷል። ምክንያቱም ተምቹ ሌባ ነሽ አንቺ ሌባ እናቱን እያለ በተደጋጋሚ ተምቹ ተናገረ። አሲር ግን ፈርቶ እባክህን ዝም በል እንሂድ በማለት ብሎት ነበር። እንዳያችሁት አሁን እንደኔ አስተያየት ሳይሆን እንደናንተ ማስተያየት አንዳንድ ነገሮች እንበል። መጀመሪያ ላይ ወይዘሮ ባዩሽ ምንም ነገር ከማድረጓ በፊት ተዘጋጅታበት ለገንዘብ ሲባል ምንም እንደምታደርግ ሁላችንም አይተናል። ተምቹ አሁን ላይ ምንም እንደማያውቅ ፈርቶ መሄድ ነበረበት። እንደዚህ መጋፈጥ አልነበረበትም። አሁን ሁለቱንም በአንድ ጊዜ ተኩዘግደላቸው ብላ ማዘዙ አይቀርም። ባዩሽ ምንም ከፊት ለፊቷ ሰው ቀርቶ የሚያግዳት አውቃ ቀርቶ አይደለም፣ እንደሚያስባ ካወቀች ማስወገድ ነው። ምንም አይነት ርህራሄ የሚባል ነገር የላትም። ለዛም ነው አሁን ላይ አሲር ፈርቶ ሳይሆን ዝም በል ብሎ በቃ እንዳላወቀ ነገሮችን ማለፍ የጀመረው። አቶ መስፍንና ሀንዬ በተደጋጋሚ ወደ ሆስፒታል ወደ ቤት እንደሄዱና ቤት እንዳሳልፉ ተነግረው ነበር። ነገር ግን አሻፈረን፣ በፍጹም ይሄን ማድረግ አንችልም፣ እሷ ዜታማ ብላ ነበር። አሁን ላይ ወይዘሮ ባዩሽ አለች። በመጨረሻ ወይዘሮ ባዩሽ ወይዘሮ ሜላት ምንም ሳትሆን እንደምንም ካልወጣች በቀር ባዩሽ ወይም ማፈና ወይም መድኃኒቱ እንዲቋረጥ አድርጋ ትገላታለች። በተደጋጋሚ ስትል የምሰሟት እንደሰማችኋት በፍጹም መትረፍ የለብሽም፣ እንዳትተርፊ እኔ ነግሬሻለሁ፣ ወደዚህ ዱንያ ተመልሰሽ እንዳትመጭና እንድትተርፊ አልፈልግም እያለች ነበር። ምን ያህል ብትበድላት እንደሆነ ባናውቅም፣ ነገር ግን በጣም የሚያሳዝን እይታ ሁላችንም አይተናል። አሁን ላይ ወይዘሮ ባዩሽ ሁሉም ሰው የሚያቅብኝ ይመስላታል። ነገሮች ሁላ ሰው የሚያቅብኝ እስከሚመስላት ድረስ ተጨናንቃለች። የገዛ ጓደኛዋን ክዳ ከዚያ በኋላ ለገንዘብ ብላ ወቅታ የገደለቻት። እንደውም መትረፍ አልነበረብሽም፣ የምትተርፊ ከሆነ ከዚህ በላይ የሚጠብቅሽ ነገር አለ እያለች በተደጋጋሚ ታስፈራራታለች። በስተመጨረሻ ወይዘሮ ሜላት ነቅታለች። ሀንዬ ጋራ ተቃቅፈው ነበር። ነገር ግን ሀንዬ መላመድ ስላልፈለገች ከአባቷ ጋር ሄዳ ማደር እንደምትፈልግ ነገረቻት። ወይዘሮ ሜላት በጣም ጥሩ ደረጃ ላይ ናት። ያው ብዙ ማውራትና መናገር ባትችልም በጣም ጥሩ ላይ ናት። አሁን ሰራተኛዋ የእርግብንና የወይዘሮ ባዩሽን ነገር እስካላጋለጠች ድረስ ማንም ሊደርስባት አይችልም ወይዘሮ ባዩሽን። ምክንያቱም በእያንዳንዱ እርምጃዋ ከበፊቷ ቀድመው መንገዱን የሚያዘጋጁላትና ተዘጋጅቶም ሲጨርስ የሚሞልሷቸው አለ። እንደዛም አሁን ወይዘሮ ባዩሽ ምላሴን
ጠይቃ እንዴት ሳትነግሩኝ ሌላ ነገር ቢሆን ትነግሩኝ ነበር። ይህንን ያህል ነገር እንዴት ትደብቁኛላችሁ? የታመመችው እኮ እህቴ ናት። እህቴ በስተመጨረሻ አሁን ላይ አሲር ሁሉን ነገር በስነ ስርዓት ማድረግ እንዳለባቸውና ሴትዮዋ እየተከታተላቸው እንደሆነ ትልቅ አደጋ ውስጥ እንዳሉ በተደጋጋሚ ሲያወሩ ተምቹና አሲር ለኖላዊ ነገሩት። አቶ ኖላዊውም የእኔ ልጆች ማን ነው የሚነካው? እኔ ትክክለኛ አሸብሩን መልሼ እንዲ እታች ጉል አቶ ኖላዊ አሁን ላይ እባክሽን የኔ ልጅ ምንም ልትሰጊ አይገባም፣ ሂጂና ልብስ ቀይሪ በተደጋጋሚ ብለዋት ነበር። ነገር ግን እሷ አሻፈረኝ ብላ አላደርገውም ብላ አሲር ልብሷን ሁሉ አስተካክሎ ይዞላት መጣ። እንዴት አወክ በማለት ልታስደስተው ሞከረች። በስተመጨረሻ አሁን ላይ የወይዘሮ ባዩሽ መጋለጫ ቅርብ የሆነ ይመስላል። ነገር ግን የምታጋልጣት ሰራተኛዋ መሆን አለባት። ሰራተኛዋ ሁሉን ነገር የምታንቀነባብረውና እሷንም እጇን የቆረጠቻት ባዩሽ እንደሆነች በተደጋጋሚ ተነግሬ ነበር። ነገር ግን የሚሰማኝ ስላጣ ነው። አሴር ባደረኩን ነገር በጣም ደስተኛ ነኝ። ደም በመስጠቴ ሰላምና ምላሴን ሳያቸው ደስታቸው ሲመለስ ሳይ በጣም ደስተኛ ሆንኩ። በእርግጥ ለሴትዮ ባይገባም እንደዚህ ሊሆን ባይችልም ብሎ ተናግሯል። ተምቹ ፈርቶ ነበር። ነገር ግን እዛ ቤት የምታውቀው እናቲቱ ብቻ ናት። እናቲቱ ደግሞ ሆስፒታል ውስጥ ሆና ብዙም ማስታወስ እና አንዳንድ ነገሮችን ማስታወስ አሁን ላይ ወይዘሮ ባዩሽ መልሳ ተታፈነችና ለሞት አጣረ ሞት ውስጥ ከሆነች ከባድ ነው የሚሆነው። ምክንያቱም በጣም ብዙ ደም ስለፈሰሳትና በጣም ብስቁልናም ስላለ አሁን ላይ ከባድ ነገር ይመስላል። ሰላምዬ ፈጣሪዋን በተደጋጋሚ መለመኗን ቀጥላለች። የፈለግከውን ነገር ጠይቀኝ እባክህን ፈጣሪ እባክህን እያለች ማልቀሷን ቀጥላለች። ሀንዬ በስተመጨረሻ አሁን እናቷ መሆኗን አውቃለች። እናቷም እሷን ስታይ እቅፍ አደረገቻት። በእርግጥ ሀንዬ እናቷ መሆኗን በደንብ ታውቃለች። ወይዘሮ ባዩሽ አሁን ላይ ከባድ ሁኔታ ላይ ናት። በጎን እርግብ ወርቅ ይዛ ስለጠፋች በጣም ተናዳለች። በጎን ደግሞ እየተከታተሉ ነው ብላ ታስባለች። በስተመጨረሻ አሁን ትልቅ አደጋ ላይ ናቸው አሲርና ተምቹ። እናንተ እየተከታተላችሁ ነው እንዴ ብላ ጭንቀቷን ተናግራለች። እነሱም ሌባ እናቷን አታምንም፣ ሌባ ሰው እናቱን አያምንም ምናምን ብለው ተረተው ነበር። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እወዳችኋለሁ።